ሶፍት ነው ውስጡ ሶፍት አይቀልጸውም በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጓደኞቼ ሰላማችሁ እንዴት ናችሁ ሰላም ለሀገራችን ፍትህ ለሞቱ ትላለሁኝ ሀገራችን ትንሽ አሰጊ ሁኔታ ነው ያለው ሁላችንም በየሃይማኖታችን እንጸልይ ዱዓ እናድርግና አንድ ነው ባካችሁ አንድ ስንሆን ሀገራችን ትቆማለች ስንከፋፈል ግን ሀገራችን ለሌላ ሀገር ክፍተት ትሰጣለች ያልኩኝ ማጻናችኋለሁ እናም ባጭሩ ወደ እስራኤል ግባ መሰራው ዛሬ ዶናት ነው እናም ሊጡን አብኩቻለሁኝ ቪዲዮ የከፈትኩ መስሎኝ እንትን ብሎብኛል ማለት ነው እንደ አዲስ እንትን ላደርግ ብዬ ነው የጨመርኩት ሁለት እንቁላል አንድ የዚህኛው ግማሹን ዱቄት ነው ይሄ እርሾ ካሜራው ዱቄቱ ግማሹን አድርጋ በዚህ ውሃ እንበጠብጠዋለን ከዛ በኋላ ሱካርን እንደዚህ እንጨምራለን በዚህኛው ኩባያ በራሱ እንደዚህ ሊሞላ ያለ ወተት እንጨምራለን ለብ ብናረጋው ጥሩ ነው ትንሽ ከስቃዜው ስለወጣ ወተት እና ዘይት ደግሞ ልክ እንደዚህ ከዚህ ውሃ ትንሽ የጨመረ በቃ ግማሽ ሳይሆን ያነሰ እንጨምራለን ዘይት ከፈለግን ትንሽ ይጫው ብዙም አስፈላጊ አይደለም በመጀመሪያ ደረጃ ይሄንን ግማሻን በውሃ በደንብ አድርገን እንበጠብጣታለን ከዛ በኋላ ወተቱን እንጨምራለን ዘይቱን እንቁላሉን ጨምረን በደንብ አድርገን እንመታዋለን በደንብ አድርገን ከመታነው በኋላ ኖርማሊ ዱቄት እንደዚህ አይነት ማንኛውም ፎርኖ ዱቄት ዳቦ የሚሰራበት እንጨምራለን ከዛ በኋላ ዱቄቱን ከጨመረን በኋላ እቺን ሙሉዋን ነው የጨመርኩት ቪዲዮውን እኮ ክፍት ያረኩት መስሎኝ ስለረሳው ነው ካሁን በኋላ እንደዚህ ማስተላለፍ አልፈልግም ሙሉውን ነው ማስተላለፈው ከዛ በኋላ ሁሉንም ቅይጥ ካደረግን በኋላ ዱቄቶቹን ዱቄት እንጨምራለን ከዱቄት ጫማ በኋላችን እንጨምራለን በደንብ አድርገን እናወቀዋለን የሚፈልገውን ያክል ማለት ነው ለዱቄቴ ልክ የለውም ባይበልጥ በደንብ አድርጌ አሽቸዋለሁኝ አሁን እንደዚህ ክድና አድርጌ ለሁለት ሰዓት ተዋለሁኝ ከዛ በኋላ ይጠበሳል ማለት ነው ሊጣችን ኩፍ ብሏል አሁን አዳምጣለሁ ጓደኞቼ እንደዚህ ሶፍት የሆነ ነው እዚህ ጋር ዘይት አደርጋለሁ በደንብ አድርጌ ነው እንደቀያጠኩት ጣውላውን ይሄንን ማዳምጥበት ንጹህ መሆን አለበት ከዛ በኋላ መድረቅ አለበት ማለት ነው የቤቢ ድምጽ እየገባ ነው እንግዲህ ምን ማድረግ ይቻላል እንደዚህ በትልቁ አሪጋ አዳምጫለሁኝ አሁን በቅርጽ ያረኩኝ ቆርጣለሁ በመፈልገው አይነት ቅርጽ እንቆርጥበት ነገር ያለ በቅርጽ አለ ክብ አለ በትልቁና በትንሹ እንደዚህ ባረግና ከዛ በኋላ ማራባ አረግበታለሁ
ትንሽ መረቅ አቀባለሁ። ሁሉን አይደለም እንደዚህ በሰራው የተወሰነ በኋላ ስንጠብሰው ሊያስቸግር ስለሚችል ፉርኖ ስላልሆነ በዘይት ስለሆነ ስለሚያስቸግር አላበዛም። እንደዚህ ከዛ በራሱ ጊዜ ይጣበቃል። እንደዚህ ማለት እዚህ መልኩ ነው። እንደዚህ ተዋለሁኝ ለ10 ደቂቃ ሁሉንም በቅርጽ ከቆረጥኩ በኋላ ተዋቸዋለሁ። ትንሽ እንዲቆይ ዘይቴን እስከማመው ማለት ነው። እና የሚደረበውን ቦታ ሊጡን ስስ ነው ያደረኩት በአንድ በኩል። ዝም ብዬ ደግሞ በጠብሰውን ትንሽ ወፈር አድርጌ ነው ያዳመጥኩት ማለት ነው። ሌላኛው ደግሞ በዚህ ቆርጣለሁ። እንደዛኛው አይቆርጥም ግን በትንሹ ከፈለኩ በትንሹ ደግሞ እንደዚህ ምጥጥ የልብ ቅርጽ ትንሽ የህፃን ልብ ማለት ነው። እንደዛው በትንሹ ደግሞ ክብ ከፈለኩ እንደዚህ እንዲህ ያረኩልን በምፈልገው ቅርጽ ቆርጠውና ከዛ በኋላ 10 ደቂቃ ተዋለሁ። ከዛ ነው የሚጠበሰው። ይሄ ጓደኞቼ አንኩፉ ብለዋል። መጥበስ ነው የሚቀራ እንጠብሳለን ማለት ነው። አለ ወደ መጥበሱ እንሄዳለን። ዘይቱ ሞቆልኛል። እዚህ ጋር መጀመሪያ ትንሽ እንደዚህ አጋላው መሞቆና ማለት ነው። እንቆይ እሳት በጣም ከፈላ በኋላ ዘይቱ ከፈላ በኋላ እሳት መቀነስ አለበት። የእሳት የመቻል ኃይል የለውም። መቀነስ አለብን ግዴታ። ይሄ መሀሉን አውቄ ነው ከፍ ያልከፈትኩት በዚህ መልኩ ስለፈለኩት ነው። የዶናት አሁን ስንሰራ መሀሉን እንከፍተዋለን አይደል? እኔም እንደዚህ ፈለኩ እንዲሰራ መክፈት እንችላለን። በተለይ ቅርጽ ስላደረኩት ይሄው
ጓደኞቼ ዶናታችን አልቆ በዚህ መልኩ ሁለት ደግሞ ለምሳሌ ያህል ሰራው። ዶናት ማለት እንዲህ ነው ያው ቅርጹ ሌላ ቦታ እንደምትመለከቱት እኔ ደግሞ በተለያየ መልኩ ነው የሰራው። ሁለት ነገር ዝም ብዬ የሰራሁኝ ማለት ነው። ሌላኛው እንደዚህ ወጥቷል። ይሄኛው ደግሞ በውስጡ ማርማራታ ያደረኩበት እንደዚህ ሆኖ ወጣ። ስንሰራ ምንድነው ማድረግ ያለብን? ዘይቱ አንዴ ብቻ ይፍላ። ከዛ በኋላ በጣም ዘይት ከፈላ ያርብናል እና እሳት ቀንስ አድርገን ነው መጥበስ አለብን ስንጠብስ ማለት ነው። ቆንጆ ነው የወጣልኝ። ሰርታችሁ ሞክሩ። ለልጆች አሪፍ ነው። ይሄ እንደዚህ በደረቅ ነው የሰራሁት። ውስጡ ላይ ማርማራታ አለው ለልጆች እና ማብሰላም ያወጣል። ማብሰሉን ደግሞ እናረጋግጣለን ማለት ነው። ሰርታችሁ ሞክሩት። ይሄ ደግሞ እንደዚህ ነው እንደሚቀርጸው ራሱ እኔ አውቄ ትንሽ ቃላ ያደረኩት ውስጡ በደንብ መብሰል ስለፈለኩ ነው። ሊጡ ስስ ነው እንደ ሌላ እንደ ሳምቡሳ ምናምን አይደለም። ሳምቡሳ ስንሰራ ምንድነው የራሱ ሊጥ ጠንካራ ነው። ይሄኛው እንቁላሊት ላይ ነገር ስላለበት ኬክ ለመስራት አካባቢ ስለሆነ የተሰራው ሊጡ ትንሽ የዘይት የመሸከም አቅም የለውም እና እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። አሪፍ ነው። ለልጆች መክሰስ ምናምን ይሆናል። ለቡና ቁርስ፣ ለሻይ፣ ለትልቅም ለትንሽም ሰው ለማንም ይሆናል። ኖርማል ነገር ነው። በቃ ቤት መስራት የመሰለ ነገር የለም። ሰላም ሁኑ። ሰላማችሁ ይብዛልኝ።